ህይወታችንን ቀላል ሊያደርግልን አዲስ ነገር ይዞ የመጣው ሞተረኛው ትራንስፖርትን ጥሪ ተቀብላችሁ እዚህ ስለመጣችሁ ክቡራትና ክቡራን እንግዶቻችን እንኳን ደህና መጣችሁ። ፕሮግራማችንን የምንጀምረው ሁላችንም ሀገራችንን ስለምንወድ በሀገራችን ብሔራዊ መዝሙር ይሆናል። ሁላችንም ከተቀመጥንበት ተነስተን በብሔራዊ መዝሙር የዕለቱ ፕሮግራም እንጀምራለን። የመጀመሪያውን የእንኳን ደህና መጣችሁ መልእክት የሚያስተላልፉልን የሞተረኛ ትራንስፖርት ዳይሬክተሮች ቦርድ ዳይሬክተር አቶ ሮቤል ንጉሴ ወይም ወጣት ሮቤል ንጉሴ ወደ መድረክ እንጋብዛለን። በታላቅ ሞራል ባካችሁ ሮቤልን ወደ መድረክ ጋብዙልን። ክቡራትና ክቡራን ሞተረኛ ትራንስፖርት በ2018 ዓ.ም አዲስ አበባ ውስጥ የሚገኙ ሞተረኞቻችንን በሙሉ በሲስተም በማስተሳሰር እንዲሁም በነዳጅ የሚሰሩትን ሞተሮች ሁሉንም ወደ ኤሌክትሪክ ሞተር ለመቀየር የሚያስችለንን አቅም በማደራጀት በዛሬው ዕለት አንድ ብለን ስራችንን ጀምረናል። ሞተረኛ ትራንስፖርት ለሺዎች የስራ ዕድልን ይፈጥራል። ቀልጣፋና ደህንነቱ የተጠበቀ የትራንስፖርት ፍሰት እንዲኖር ያደርጋል። ፋይናንስ ያመቻቻል። የአካባቢ ብክለትንም ይከላከላል። በዛሬው ዕለት በይፋ የሞተረኛ ትራንስፖርት ስራ መጀመሩን የምናበስር ይሆናል። አመሰግናለሁ። የሞተረኛ ትራንስፖርት ዋና ስራ አስፈጻሚ ወጣት መስፍን ጌታሁን ወደ መድረክ ይመጣና ከእናንተ ጋር አጭር ቆይታ ያደርጋል። እባካችሁ መስፍን ወደ መድረክ። አጭር ብሪፊንግ ነው የሚኖረን። ሞተረኛ ትራንስፖርት ምንድን ነው የሚሰራው የሚለውን አብረን እናያለን። ሞተረኛ ትራንስፖርት ያሰበው ሁላችንን በተለምዶ ከአንድ ቦታ ወደ አንድ ቦታ እቃችንን በኔትወርክ እየደወልን እንልካለን። እንደሚታወቀው ያንን ሲስተም በአንድ ዶሜን በማድረግ ሞተሮችን ኢዚሊ አክሰስ በማድረግ ኒርባይ የሆኑ ሞተሮችን ትሬስ አድርገን እቃችንን ደግሞ ሪል ታይም ትራክ እያደረግን እንልካለን፣ እንቆጣጠራለን። ሁላችንም ስልካችንን አውጥተን ጎግል ፕሌይ ላይ ሞተረኛ ትራንስፖርት ሰርች አድርገን አፕሊኬሽኑን እንጭን 1 ደቂቃ ሰጣችኋለሁ። የሞተረኛ ትራንስፖርት ቦርድ አባል ከካናዳ አንድ መልእክት አስተላልፈውልናል። አቶ ማርቆስ ዘውዴ ይባላሉ። የሶስት ደቂቃ ዶክመንተሪ የፕሮጀክት አዘጋጅተናል። እሷን ተመልክተን እንደገና እንመለሳለን። ጤና ይስጥልኝ። ሞተረኛ ትራንስፖርት የፊርማ ስነ ስርዓት አዘጋጅተናል። የፊርማ ስነ ስርዓቱን ሁሉም ወደ መድረክ እየመጡ እንዲፈራረሙልን እናደርጋለን። የመጨረሻ ፕሮግራማችን የሚሆነው ለዚህ ፕሮግራም ስኬት አስተዋጽኦ ያደረጉ ተቋማትን፣ ግለሰቦችን ሰርተፍኬት የምንሰጥበት ፕሮግራም ነው።